ህይወትህን ለግማሽ ሚሊዮን ብር የመቃጠል አደጋ ውስጥ ትከታለህ? አዎ እናድርገው። ይህ ሰው ሙሉ በሙሉ ሊቃጠል ባለ ህንጻ ውስጥ የሚገኘው። ኦ አምላኬ፣ እስካሁን ከቀረጽናቸው ነገሮች ሁሉ በጣም እብዱ የሆነው ነው እና ከበኋላው $500,000 አለ። ይህንን ማሸነፍ የሚችለው 7 የእሳት ወጥመዶችን ካጠናቀቀ ነው። እነዚህንም ከመድፍ ተተኩሶ ወደ እሳት መግባት፣ ሞትን በሚፈታተኑ የእሳት ቀለበቶች ውስጥ መዝለል፣ ከከባድ የእሳት ፍንዳታዎች መትረፍ እና ሌሎችም ብዙ ነገሮችን ያካትታል። ከዚያ ውጣ እና ይህንን ሰው ማን እንደሆነ ማወቅ ለምትጓጉ እሱ በእርግጥ ፕሮፌሽናል አደገኛ ትርኢት ሰሪ ነው። ግን በዚህ ቪዲዮ ውስጥ እስከ መጨረሻ አቅሙ እንገፋዋለን። ቤቱ በእሳት እየተቃጠለ ያለ አሁንም ገንዘቡን ማውጣት አለበት። እሺ ከ10 ቦርሳዎች 2 ተገኝተዋል። እየተቃጠለ ነው። ሄይ ኖላን የእሳት ማጥፊያውን አምጣ ፍጠን፣ ቤቱ ሊፈርስ ነው። እሺ አለቀ። ገንዘቡ እየተቃጠለ ነው። ኦ አምላኬ፣ ገንዘቡ እየነደደ ነው። ኦ አደረከው። እግሮቹ እየተቃጠሉ ነው። አጥፉት። ኦ አሁን ደሜ ፈልቷል። ከዚያ ህንጻ ውስጥ $250,000 ይዘህ መውጣት ችለሃል። ወደ ቀጣዩ የሞት ወጥመድ እንሂድ። አይን መሸፈኛህን አውልቀው። ኤሪክ ወደ ሞት ወጥመድ ቁጥር 2 እንኳን ደህና መጣ። ይህ ምንድነው ሰውዬ? አሁን ምን ያህል ከፍታ ላይ ነን? አረ በጣም ከፍታ ላይ ነን። ወደ ታች ማየት ትፈልጋለህ? በጣም አይደል? ደግሞም እሳቱን ንቀቁ። ኦ ቶኝ ባክህ፣ ምንድነው ይሄ? እውነቱን ለመናገር ይህንን እስክንቀርጽ ድረስ ውሃን ማቀጣጠል እንደሚቻል አላውቅም ነበር። የጂሚ ስለ እሳት ያለው አባዜ ምንድነው? ይህ የሞት ወጥመድ በጣም ቀላል ነው። ከዚህ መድረክ ፊት ለፊት 3 የገንዘብ ቦርሳዎች ተንጠልጥለዋል። እያንዳንዳቸው ለውድድር የሚቀርበው አዲስ የገንዘብ መጠን ይወክላሉ። የገንዘብ መጠኑ እየጨመረ ሲሄድ ከመድረኩ ይበልጥ እየራቁ ይሄዳሉ። ከነዚህ 3 ቦርሳዎች አንዱን መርጠህ ሮጠህ መዝለል አለብህ። ሙጥኝ ካልከው ያ አዲሱ የሽልማት መጠንህ ይሆናል ማለት ነው። ያ በጣም ከባድ ርቀት ነው። ርቀቱን ተመልከት። ኦ አምላኬ፣ ያ በጣም ከባድ ርቀት ነው። አይዞህ፣ ካመለጠህ በሚነድ የውሃ ኩሬ ውስጥ ትወድቃለህ። እግሮች አጭር ናቸው፣ ግን በጉልበታቸው ያስደንቀዋል። እሺ፣ ወደ የትኛው ቦርሳ ነው የምትሄደው? ቀላሉን መንገድ መርጠህ የሽልማት ገንዘብህን በ100,000 መቀነስ ትፈልጋለህ? ይህንን ፈጽመው። በጣም ቀላል ነው ሰውዬ። ይህ አሁን ያለህ የሽልማት ገንዘብ ነው። ያለህን 250,000 ትመርጣለህ ወይስ ለ300,000 10 ጫማ ለመዝለል ትደፍራለህ? ለአደጋው ጋፈጣለሁ። እሳቱንና መቀሱን መሸሽን አረጋግጥ። ለሽልማቱ $50,000 ብቻ ለመጨመር ሁሉንም ነገር ለአደጋ ማጋለጥ ይገባል። $300,000 ለውድድር ቀርቧል። 100 ሚሊዮን ህዝብ እየተመለከተን ነው። 3 2 1 ሂድ። አደረገው። አዎ ቀጣዮቹን 5 የሞት ወጥመዶች በህይወት ተርፎ ማለፍ እንደሚችል አግኝተዋል። ገና መጀመራችን ነው። ኤሪክ በእሳት ሐይቅ ላይ በመብረሩ ትንሽ ከመጠን በላይ ተደስቶ ሊሆን ይችላል። ስለዚህ ለዚህኛው ቀጣይ ወጥመድ ምን ያህል እንደሚደሰት የአይንህ መሸፈኛውን አውልቀው። ከበስተጀርባ ባለፈው ወጥመድህ ያሸነፈው $300,000 አለ። የወጥመድ ቁጥር 3 ምን ይመስላል? ከገደል ላይ ወደ እሳት ውስጥ መወርወር። ከዚያ ብዙም የራቀ አይደለም። በጣም ጥሩ። ወጥመዱ ይገለጥ። እሺ፣ ለወጥመድ ቁጥር 3 በዚህ ግዙፍ የሰው መጠን መድፍ ውስጥ እንተኩሳለን። በዚያ ቢጫ ቀለበት ውስጥ ካረፍክ ቀድሞ ባሸነፍከው $300,000 ትቀጥላለህ። ግን በዚያ የእሳት ቀለበት ውስጥ ካረፍክ በሽልማት ላይ ሌላ $50,000 እንጨምራለን። ደስ የሚል ይመስለኛል። እኔ ስታንት አደገኛ ትርኢት ሰው ነኝ። እንዲህ አይነት እብደቱን ለምደነዋል። ግን ሁለቱንም ቀለበቶች ካሳለፍክ ምንም ሳትይዝ ወደ ቤት ትሄዳለህ። ግን መድፉን እንዴት ነው የሚያስተካክሉት ብለህ አስብ ይሆናል። በጣም ሩቅ ወይም በጣም ቅርብ፣ ወደ ግራ ወይም ወደ ቀኝ መሄድህ ወይም እዚያ ኮንክሪት ላይ መጋጨትህን እንዴት ታውቃለህ? ይህንን ግዙፍ ነገር ስመለከት እያሰብኩት ያለሁት እሱን ነው። ለኤሪክ እንደ ሙከራ የሚጠቀማቸው 3 የስታንት ተተኪዎችን ይሰጠዋል። የመድፉን አቅጣጫ፣ ኃይል እና ዝንባሌ ለማስተካከል አንድ በአንድ ይተኩሳቸዋል። ከ3ቱም ተተኪዎቹ በኋላ ኢላማውን ካልመታ የመጨረሻው ምት በእድል ላይ ብቻ የተመሰረተ ይሆናል። እናም ሁሉንም ነገር ሊያጣ ይችላል። ርቀቱን ወደ $300,000 ክበብ ውስጥ
ካስተካከልኩ እና ከዚያ ወደ እሳቱ ገብቼ ካሳደግኩት ያ የእኔ ምርጫ ይሆናል። በህይወት ዘመን እንዲህ አይነት ነገር አድርጋለሁ ብለህ አስበህ ታውቃለህ? አላሰብኩም። አሁን ግን እያደረግኩ ነው። ይህ ከሶስቱ የስታንት ተተኪዎች የመጀመሪያው ነው። እሱን 350,000 ለማሸነፍ አንድ እርምጃ እንዲቀርብ ማድረግ ትችላለህ፣ ወይም አንድ እርምጃ እንዲርቅ። ስለ ተኩስ ማዕዘኑ ምን ታስባለህ? ትንሽ ወደ ላይ ከፍ አደርገዋለሁ። ስለዚህ ይበልጥ ወደ ላይ ባመለከትከው ቁጥር ይበልጥ ርቆ እንደሚሄድ እወቅ። ምናልባት ትንሽ ከፍ ይበል፣ ትንሽ ከፍ ይበል። አዎ ትንሽ ከፍ ይበል። እሺ፣ ይበልጥ በሳብከው ቁጥር ስትለቀው ይበልጥ ርቆ ይበራል። ስለዚህ ወንበርህን ይበልጥ ወደ ኋላ በሳብክ ቁጥር ይበልጥ ርቀት ሄዳለህ። አንተ ጠንካራ ሰው ነህ። በ75% ብንጀምር ይሻላል ብዬ አስባለሁ። ስለዚህ ልክ በመሃል እንዲሆን ትፈልጋለህ? ልክ በመሃል? አዎ። ወይ ጉድ! አይሆንም። አሁን ውስጡ ስትሆን እውነተኛነቱ ተሰማ። በጣም እውነተኛ ነው። ይህ እብደት ነው። 3 2 1 ተኩስ። ጂሚ! ጥሩ ነው። በትክክል መሃል ላይ። እሺ፣ ሁለተኛውን የስታንት ተተኪ አምጡ። ብርቱካናማው ቢጫው መሃል ላይ ያረፈ። እሱ እሳት መሃል እንድታርፍ ይፈልጋል። እሳት ውስጥ ካስገባው እንደምወደው፣ ግን ዛሬ ሁሉም ነገር ለራሴ ጥቅም ነው። ኃይሉን ጨምሯል። እሺ፣ እና ይህን ትንሽ ከፍ እናደርገዋለን። እሺ፣ ስለዚህ ሰማያዊ ምን ይሰማሃል? በጣም በቅርቡ የማውቀው ይመስለኛል። በእኔ ስሌት መሰረት ሰማያዊ በጣም ርቆ ይሄዳል። መልካም በረራ ይሁንልህ ሰውዬ። እናደርገው። ቁልፉን ሳበው። ጥሩ አይደለም። ሳተው። ተቀርበናል። በቢጫው ክበብ እና በእሳቱ ቀለበት መካከል አረፈ። ይህ ማለት አንተ ብትሆን ኖሮ ቪዲዮ ያበቃ ነበር እና ምንም አታገኝም ነበር። አዎ፣ ቀዩን አግባ። እሺ ወንድም ኤሪክ፣ ይህ የመጨረሻ የስታንት ተተኪህ ነው። አሁኑኑ መምታት አለብህ፣ አለበለዚያ ሁሉንም ነገር በእድል ትተዋዋለህ። ምን እንደሚያመጣልን እናያለን። መድፉን አዘጋጁ። ያ እሳት ውስጥ ብታርፍ እንደምታገኘው እርግጠኛ ነኝ። 3 2 1 ተኩስ። ቆይ፣ ጥሩ ነው። አደረግነው። በለጥ ብሎ ገባ። ኃይሉን በ5 ጨምሯለሁ እና ወደ የምንፈልገው ቦታ የሚያደርሰኝ ይመስለኛል። ግን የመጀመሪያ እሳቱ ውስጥ ለማረፍ እና ተጨማሪ $50,000 በሽልማት ላይ ለመጨመር ለምን ይህን ያህል ትጥራለህ? የአባቴ ጤና ከካንሰርና ከሌሎች የጤና ችግሮች የተነሳ እንደ ሮለር ኮስተር ወጥቶ የሚወርድ ነበረ። ይህ ለእነሱ ጥሩ ጡረታ ለመስጠት እና ለጤናቸው ለመርዳት ኢንቨስት የማደርገው ነገር ነው። ለዚህ ነው ሽልማቱን ማሳደግ የምትፈልገው እና እሳት ውስጥ ለማረፍ እና እነዚህን 2 አደጋዎች ለመጋፈጥ የምትፈልገው በጣም ልዩ ነገር ነው። ስለዚህ እስማማለሁ። እኔም ለእናቴ ተመሳሳይ ነገር አድርግ ነበረ። በጣም ድንቅ ነው። በዚህ ተኩስ ላይ $300,000 ተወራርዷል። ለወላጆቼ ስል ነው። እነሱን ለመርዳት የምችለውን ሁሉ ማድረግ አለብኝ። ስለዚህ ትልቅ ነገር መጋፈጥ አለብኝ። 3 2 1 ተኩስ። $300,000 ለውድድር ቀርቧል። አደረገው። አዎ አምላኬ፣ ሊሰጠው ይገባል። አደረገው። በ$350,000 ወደ ቀጣዩ ወጥመድ ያልፋል። ና ወደዚህ እንሂድ ኤሪክ። $350,000 ግን አንተን በከረጢት ማሸግ አለብኝ። ቆይ ምን? ጥያቄ አትጠይቅ። በእሱ እና በ$350,000 መካከል አሁንም 4 የሞት ወጥመዶች አሉ። ባካችሁ እዚህ ጋር 3 ደቂቃ ልስጣችሁና ሰብስክራይብ በማድረግ ተመልሰን ወደ ውድድሩ እንሄዳለን። ከበስተጀርባ በፈንጂ የተሞላ ግዙፍ ክፍል ውስጥ ያንተ $350,000 አለ እና ከዚያ ክፍል በላይ ሜቴዎር የሰማይ አካል አለ። ምን ልናደርግ እንደሆነ ምን ይመስላል? በአጭር ጊዜ ውስጥ የሆነ ነገር ካላከናወንኩ ይህን ገንዘብ ማፈንዳት? በትክክል በቃ ይህንን የሚጎትት መንጠቆ በመወርወር በተቻለ መጠን ብዙ የገንዘብ ቦርሳዎችን ወደዚህ የጭነት መኪና ለመሳብ በትክክል 5 ደቂቃ ይኖርሃል። ያ ባለ 5 ደቂቃ ሰዓት 0 ሲሞላ ያ በእሳት ላይ ያለው ሜቴዎር በፈንጂ የተሞላ ክፍል ላይ ከነገንዘብህ ይወድቃል እና ሰዓቱ 0 ሲሞላ በዚህ መኪና ላይ ያልተጫነ ማንኛውም ነገር ይፈነዳል። እሺ፣ መንጠቆ ወርወሬ ግን አላውቅም። ይህ ትኩረት የሚስብ ይሆናል እና ከመጀመራችን በፊት ተጨማሪ $50,000 እንድታሸንፍ እድል እሰጥሃለሁ። በእነዚህ ቦርሳዎች ውስጥ $400,000 ጥሬ ገንዘብ አለ። እዚህ የመጣሁት ምንም ሳይኖረኝ ነው። በማንኛውም ነገር በወጣ ደስ ይለኛል። ስለዚህ አንድ ቦርሳ በዚህ መኪና ላይ ካገኘው በጣም ደስ ይለኛል። አንድ ቦርሳ ብቻ ብታገኝ በጣም ያሳዝነኛል። ሁሉንም ለማግኘት እሞክራለሁ። ለወላጆቼ የማደርጋቸው አስደናቂ ነገሮች እና በስተርጅናቸው እነሱን መንከባከብ። እኔ ካንተ ጋር ነኝ፣ ደግፍሃለሁ። አውቅ ነበር እና ግልጽ እንዲሆንልን እኔ ያንን ሜቴዎር አልቆጣጠርም። እነዚያ እውነተኛ ፈንጂዎች ናቸው። ያ ሰዓት
ዜሮ ሲሞላ ከእነዚህ የፍንዳታ መከላከያዎች በስተጀርባ መሆን አለብን፣ አለበለዚያ ልንሞት እንችላለን። ዛሬ እዚህ መሞት አልፈልግም። ታውቃለህ፣ እኔም ተመሳሳይ ሐሳብ አለኝ። ሁላችንም በአንድ ሐሳብ ላይ ነን። $400,000 ለውድድር ቀርቧል። ሜቴዮሩን አቃጥሉ ብለህ ጩህ። ሜቴዮሩን አቃጥሉ፣ ጩህበት። ሜቴዮሩን አቃጥሉ። 3 2 1 ሰዓቱን ጀምሩ። በመጀመሪያው ወራ አንድ ቦርሳ አገኘ። የመጀመሪያውን አሳ አጥምደናል ቤቢ። አዎ፣ አይ እነዚህ ነገሮች ከባድ ናቸው። ወደ ላይ መሳብ አለበት። ና ቀጥል፣ እንሂድ። ያን ሜቴዮር እዚህ ተመልከት። በጣም እብደት ነው። ተጠንቀቅ። ቀጥል፣ እንሂድ። ያ ሜቴዮር እየነደደ ነው። ና ስለ ሜቴዮሩ አትጨነቅ። እሳቱ እየተንጠባጠበ ነው። ከ5 ደቂቃ በፊት ሊቀጣጠል ይችላል። እሺ፣ ቁጥር 3 ጓዶች፣ እነዚያ እውነተኛ ፈንጂዎች ናቸው፣ አሻንጉሊት አይደሉም። እና ያ ሜቴዮር ሲወድቅ ፍንዳታው በጣም ከባድ ይሆናል። ትንሽ ፈርቻለሁ። ኤሪክ እንሂድ። በ3 ደቂቃ ውስጥ እችላለሁ። እየሳተ ነው። ሰዓቱ 0 ሲሞላ ይህ መኪና መንቀሳቀስ አለበት። ካልሆነ ግን በሺህ የሚቆጠሩ ፈንጂዎች ሊመቱን ይችላሉ። አገኘ ነው። ይህ $200,000 ያደርሰዋል። መሳቱን ቀጥሏል። ተቀረቀረ። ቀጣዩ መንጠቆ። እሺ፣ እንደዚህ እንደሚሆን ተሰምቶኝ ነበረ። 2 ቀርተዋል። አምላኬ፣ ጊዜ ያባከንክ ነው። በዚህ ፍጥነት ሁሉን ገንዘብ አገኝም። እንደዚህ አትበል ጂሚ፣ ሄድ። እንደዚህ አትበል። አምላኬ፣ ኤሪክ፣ እንደዚህ እንዲሆን አልፈልግም ነበረ። አውቃለሁ። ቦርሳዎቹን በፍጥነት እያገኘ አይደለም። ፍጥነት መጨመር አለበት። ገመዱ ላይ ረገጡ። እግሩ ገመዱ ላይ ነበር። እሺ፣ አንዱን አገኘ። ከ2 ደቂቃ ባነሰ ጊዜ ውስጥ እነዚህ ፈንጂዎች ሊፈነዱ ነው። የመስታወት ግድግዳው ጀርባ መሆንን አረጋግጥ። ካሜራማን እርዳኝ ጄሚ፣ ና። እሺ፣ 90 ሰከንድ። ሌላ አጣ። አምላኬ፣ አሁንም እዚያ $150,000 አለ እና 1 ደቂቃ በላይ ብቻ ነው የቀረን። እና ሰውዬ፣ ይህን ገንዘብ ትተን እንሂድ። ልረዳህ እሞክራለሁ። እንሂድ። ቦርሳው ላይ ካለው እንጨት ላይ ተፈናጠረ። አይ ሳትኩት። ና ጂሚ፣ ይህን ለምን እንዲህ ከበደ? እንችላለን ጓዴ። ከ30 ሰከንድ ባነሰ ጊዜ ውስጥ ከፍንዳታ መከላከያ ጀርባ መሆን አለብን። አልቀለድኩም። ያ ሜቴዮር ሊወድቅ ነው። አንዱን አገኘን። የመጨረሻ ይመስለኛል። ፍጠን፣ መሄድ አለብህ። ና። እሺ፣ 14 ሰከንድ፣ 13 ሰከንድ። ደህና ነን። ያ ሜቴዮር በ10 ሰከንድ ውስጥ ሊወድቅ ነው። መሄድ አለብን ጂሚ። የኃይል ገመዶችን አቃጠለው። ሄይ፣ ተው፣ ሂድ። ግባ፣ እዚህ በሩን ዝጋ። ና፣ ይህን እናደርግ። ድንቅ ነው። አምላኬ፣ ዋው! ያ 100,000 ብር እንደጠፋ መናገር ይቻላል። ግን አሁንም ገንዘብ ለማሸነፍ ተጨማሪ እድሎች አሉን። ወደ ቀጣዩ ወጥመድ እንሂድ። በእሳት ኳስ ውስጥ ስለፈነዳው $100,000 ክብር ወደ አንድ ልዩ ቦታ የምንሄድ መሰለን። ኤሪክ፣ ሁሉን ነገር ወደ ተጀመረበት ቦታ እንኳን ደህና መጣህ። ይህ በቪዲዮ መጀመሪያ ላይ $250,000 ያጣህበት ክፍል ነው። እዚህ ክፍል ውስጥ ምን እያደረግን ነው ሰውዬ? ይህን ክፍል እጠላዋለሁ። ክፍሉን አቃጥሉት። ኧረ ተው ሰውዬ። አሁን ክፍሉ እየተቃጠለ ነው እና ከመቃጠሉ በፊት ይህንን ገንዘብ ካላወጣኸው ታጣዋለህ። ግን የእኔን አዲሱን የጃክ ሊንክ ሚስተር ቢስት የበሬ ስጋ እንደወደድክ ከነገርከኝ ፈትቼ አወጣዋለሁ። እንሂድ፣ ገብቻለሁ። ይህ ከጃክ ሊንክ ጋር የሰራሁት አዲሱ ምርቴ ነው። ምን ይመስልሃል? በእውነት በጣም ጥሩ ነው ሰውዬ። ተጨማሪ ቅመሰው። እሳቱ ትንሽ እየጨመረ ነው። አውቃለሁ። እንሂድ። ና። ይህ የእኛ ኦሪጂናል ጣዕም ነው። እሱ በእውነት በጣም ጥሩ ነው። እውነቱን ተናገርክ። እንደፈታክ ስለፈለግክ ነው። 100% ከእውነተኛ የበሬ ስጋ የተሰራው አዲሱ ምርታችን ጥሩ ነው የምትለው? በእውነት በጣም ጥሩ ነው። እርግጠኛ አይደለሁም። አላመንኩህም። ድንቅ ነው። ፈትቻለሁ። ቆይ፣ በእውነት አንድ ተጨማሪ ነገር። ስለማሸጊያው ምን ታስባለህ? ድንቅ ነው ሰውዬ። ቀለሙ በጣም ያምራል። እዚህ ውስጥ በእውነት እየሞቀ ነው። እሺ፣ ነፃ ነህ። ገንዘቡን ከዚህ እናውጣ። ገንዘቡን ያዝ። ከዚህ እንውጣ። ና። ሄይ፣ ቢፍ ስቲኩን ያዝ። ልትሞት ነው። ና። እሺ፣
በጥሬ ገንዘብ $300,000 ይዘህ ሌላ የሞት ወጥመድ ተርፈሃል። ለሁሉም ሰው ቺርስ ለደስታችን። ዋው! እና ክብር መቅመስ ትችላለህ። 4 ጣዕሞች አሉት። ባካችሁ እዚህ ጋር 3 ደቂቃ ልስጣችሁና ሰብስክራይብ በማድረግ ተመልሰን ወደ ውድድሩ እንሄዳለን። ኤሪክ እነዚያን ሁሉ ፕሮቲኖች እንደተደሰተባቸው ተስፋ አደርጋለሁ፣ ምክንያቱም ለሚቀጥለው ወጥመድ ጥንካሬ ያስፈልገዋል። ወደ ወጥመዱ ቁጥር 6 እንኳን ደህና መጣ ኤሪክ። ስለዚህ ምን ታስባለህ? ኧረ ሰውዬ ሁል ጊዜ እሳት ነው። እሳቱን ብቻ ሳይሆን የመለስ ነው። ከዚህ ውድድር በፊት ህይወቴን አደራ እሰጥሃለሁ ያልከውን ሰው ጭምር ነው። የባንክ አካውንቴን አደራ እሰጥሃለሁ ያልከውን፣ በስምህ ያለውን እያንዳንዱን ዶላር፣ የቅርብ ጓደኛህን ፖትን። ሰውዬ እንዴት ነው ወንድሜ? ለዚህ ዝግጁ እንደሆንክ ተስፋ አደርጋለሁ ጓደዬ። አንተ እና የቅርብ ጓደኛ ፖት ይህንን የሞት ወጥመድ አብራችሁ ትሰራላችሁ። ወደ ላይ ቴሌፖርት ካደረግኩ በኋላ በዝርዝር ገልጽልሃለሁ። እሺ እንሂድ ፖት። ለሞት ወጥመድ ቁጥር 6 ኤሪክ እና የቅርብ ጓደኛው አብረው ይታሰራሉ። አውጡት ልጆች። ሁል ጊዜ አስቸጋሪ ነገር አለ። ያ በጣም አጭር ነው። እሱ ተስማሚ አይደለም። ኤሪክ ቅርብ ጓደኛው ጋር ይታሰራል። ታስረው እያለ ኤሪክ እና ፖት ይህንን ባለ 50 ጫማ ግንብ ለመውጣትና 6ቱን የገንዘብ ቦርሳዎች ለመሰብሰብ አብረው መንቀሳቀስ አለባቸው እና በግንቡ አናት ላይ በሽልማት ላይ የምትጨምረው ተጨማሪ 50,000 ትችላለህ። ያልተያዙ ቦርሳዎች በሙሉ ይወድቃሉ እና ወዲያውኑ በእሳት ይቃጠላሉ። እና አንድ ተጨማሪ ነገር፣ አንዳችሁ በማንኛውም ሰዓት ከወደቃችሁ ቪዲዮ ያበቃል እና ሁሉም ነገር ታጣለህ ኤሪክ። ለእርስ በእርስ የምትነጋገሩት የመጨረሻ ቃላት አላችሁ። እወዳለሁ ወንድሜ እና እምነት ጥልብሃለሁ። ይህንን እናግኘው። ጥሩ ጊዜ እናሳልፍ ወንድሜ። ታሪክ፣ እኛ ለምን እንደዚህ አንቀራረብም? መተሳሰር ትፈልጋለህ? አይ ትክክል ነው። 3 2 1 ሂዱ። እሺ ጀምረዋል። በዝግታና በቀላል ኤሪክ፣ በዝግታና በቀላል ና ፖት። መድረኩ እየተንቀሳቀሰ ነው። የመጀመሪያውን 50,000 አግኝተዋል። ድንቅ ነው ሰውዬ። እሺ ኤሪክ እንችላለን። በዝግታና በቀላል ኤሪክ፣ በዝግታና በቀላል። እሺ 2 ቦርሳዎች አሏቸው። እሺ ከእኔ ጋር እኩል ስትሆን ወደዚህ እሻገራለሁ። አንድ ቦርሳ እንኳን እሳት ውስጥ ከወደቀ ጠፋ ማለት ነው። እኩል ነኝ። ሂድ። ኦ እነዚህ ሰዎች እያደቀቁት ነው። በጣም ጎበዝ ናቸው። በዝግታ አምጣው። ቆንጆና ቀላል አድርጋ። ኦ ወይ ጉድ፣ በጣም እየፈጠንክ ነው። ቆይ አሁን ቦርሳው በእጄ ላይ ነው። መቆሚያዬን ላስተካክል። እሺ ትንሽ ቀስ አድርገው እንዳትወድቁ። ከወደቃችሁ አልቋል። እሺ 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 ትንሽ ወደ እኔ መምጣት ትችላለህ? ና ቤቢ። ድንቅ ነው። ቀድሞውኑ 3 ቦርሳዎች አግኝተዋል። በፍጥነት እየተንቀሳቀሰ ነው። እየመጣው ነው። ቆንጆና ቀላል። እየመጣው ነው። ቆንጆና ቀላል። በፍጥነት እየተንቀሳቀሰ ነው። ና ቤቢ። እሺ እየተሻገርኩ ነው። ቀጥል። ትንሽ ተጨማሪ ቦታ፣ ትንሽ ተጨማሪ። አገኘኸው? ወይ ጉድ! እነዚህን ከመንጠቆ ላይ ማውጣት ቀላል አይደለም። እየተንቀሳቀስኩ ነው። እሺ ና። እሺ ጥሩ እየሰራን ነው። ና አገኘሁት። ቀጥልበት። ትንሽ ዘርጋልኝ ጓዴ። ሂድለት ኤሪክ። ቦታ ካለ ንገረኝ። ለስላሳና ትኩረት ሰጥተህ። ይህ የእሱ መጨረሻ ቦርሳ ነው። የእሱ ተጨማሪ 50,000። እዚህ ላይ ነገሮች እየሰፉ ነው። እሺ አየሁት። ይህ ነው የመጨረሻው። እሺ ቆንጆና ቀላል ኤሪክ። አሁኑን እንዳታበላሸው፣ እንዳትወድቅ። አሁን ገንዘቡን አረጋግጠዋል፣ ግን አሁንም ወደ ላይ መውጣት አለባቸው። ኦ ሰውዬ እየሄደ ነው። ና እንሂድ። የመጨረሻ ትንሽ። ኦ አምላኬ፣ አደረግነው። ዋው! አው አንተ ወንድሜ ነህ ሰውዬ። ከመድረኩ በላይ አደረግነው ሰውዬ። አንተ የኔ ሰው ነህ። በዚህ ቪዲዮ ውስጥ በጣም አስቸጋሪ ወጥመድ በአንተና በ$350,000 መካከል የቆመው ብቸኛው ነገር ነው። እሺ የአይን መሸፈኛህን አውልቀው። ወደ መጨረሻው ወጥመድ እንኳን ደህና መጣህ። ኦ እሺ፣ ከቀደመው ይልቅ ሌላ የተወሳሰበ። ይህ የሞት ወጥመድ በ1 ደቂቃ ከ5 ሰከንድ ውስጥ ማጠናቀቅ ያለ በ5 ደረጃዎች ያሉት እንደ መሰናክል ውድድር ነው። ለምንድነው 1 ደቂቃ ከ5 ሰከንድ የሆነው? ምክንያቱም 4 የስታንት ሰዎች ይህንን ኮርስ እንዲሞክሩ አድርገን ነበረ እና የእነሱ አማካኝ ጊዜ 1 ደቂቃ ከ5 ሰከንድ ነው እና ከዚያ ብዙ የእሳት ቀለበቶች ውስጥ ትዘላለህ። ከዚያ በኋላ የሚወዛወዙ መዶሻዎችን ማስወገድ፣ ከእሳት በታች መዋኘት ይኖርብሃል እና በመጨረሻም በዚህ ግዙፍ የእሳት ኮሪደር ውስጥ መሮጥ። ከዚያም ገንዘብን ወድቆ ከመቃጠሉ በፊት ዘለህ መያዝ አለብህ። ዋው እንጀምር። ምንም ጫና የለም አይደል? እሺ ኤሪክ በመድፍ ውስጥ ተቀመጥ። የመጨረሻው ውድድር ጊዜው አሁን ነው።
ኤሪክ፣ ይህ ምናልባት በህይወትህ ውስጥ በጣም አስፈላጊው ቅጽበት ሊሆን ይችላል። ዝግጁ ነህ? ጂሚ፣ በዚህኛው ላይ ብዙ ጥርጣሬዎች አሉኝ ሰውዬ፣ ግን በስታንት ሰውነት ያሳለፍኩት ጊዜ ሁሉ ለዚህ ቅጽበት ያዘጋጅቶኛል። ይህንን የሚነድ መሰናክል ውድድር ለማለፍ እና ገንዘብህ ከመቃጠሉ በፊት ለመያዝ 1 ደቂቃ ከ5 ሰከንድ ይኖርሃል። ምንም ጥያቄ አለህ? ከመድፍ ውስጥ ተኩሽ ያንን ሰዓት ከመጀመሪያ በፊት ማወቅ የምትፈልገው ነገር አለ? ትንሽ ተጨማሪ ጊዜ ብትሰጠኝ እድሉ ምን ያህል ነው ሰውዬ? እዚህ ውስጥ ጥርጣሬዎች አሉብኝ ጓዴ። ምንድነው ከ1 ደቂቃ ከ5 ሰከንድ በላይ ትፈልጋለህ? ለመስጠት ፈቃደኛ ከሆንክ እቀበላለሁ። ያንን ማድረግ አልችልም። ሌላ ጥያቄ? የለም፣ ያ ብቻ ነበር ጓዴ። በፈለክ ጊዜ ይህንን እናድርገው። እሺ እንጀምር። 3 2 1 ተኩሱት እና ሰዓቱ ጀምሯል። እሺ 1 ደቂቃ ከ2 ሰከንድ ቀርቶታል እና ሰዓቱ በትክክል እየቀነሰ ነው። ቶሎ ካልዋኘ ገንዘቡ ይቃጠላል። ሰዓቱ ቆሟል። ስለዚህ በውድድር ውስጥ እነዚህ የደህንነት ቀጠናዎች ተበታትነው ይገኛሉ። የመጀመሪያው የደህንነት ቀጠና ላይ ነው። እዚያ ሲደርስ ሰዓቱ ይቆማል። ስለዚህ 55 ሰከንድ ቀርተዋል። እንዴት ነህ? ኦ ትንፋሽ እየሰበሰብኩ ነው። አፌ በውሃ ተሞልቷል፣ ግን አሁን ጥሩ ስሜት ይሰማኛል። 10 ሰከንድ አጥቻለሁ፣ ግን እዚህ ጋር ማካካስ የሚችል ይመስለኛል። ጄሚ፣ በእሳት ቀለበት ውስጥ ዘለህ ታውቃለህ? በእሳት ቀለበት ውስጥ ዘልዬ አላውቅም። የሚነድ ቤት ውስጥ ገብቻለሁ። ይህ ግን የመጀመሪያዬ ነው ሰውዬ። ለእያንዳንዱ ነገር የመጀመሪያ ጊዜ አለው። ትችላለህ። ቀጥሎ 3 የሚነዱ ቀለበቶች አሉ። ቀላል ይመስላል አይደል? ኃይለኛ ምልክት ነው፣ ግን ለአንተ ምንም ነገር እንደሚመስለው ቀላል አይደለም። ትልቁ ነገር በቀለበቶቹ በስተጀርባ ያሉት ክፍተቶቹ ናቸው። ከወደክና ራስህን ወደ ላይ መሳብ ካለብህ ያ ብዙ ጊዜ ይበላል። ጥሩና ንጹህ ዝላዮች በቀጥታ እንጀምር። ሰዓቱ እንደገና መቁጠር ጀምሯል። የመጀመሪያው ቀለበት እየሄደ ነው። ጥሩ ነው። ወደክ። ውሃ ውስጥ ወደቀ። ቀለበቱ ውስጥ ነው መሄድ ያለብህ እንጂ ከስሩ አይደለም። ያሳሰበኝ ነገር እሱ ነበረ። ጊዜ እያባከነ ነው። ኤሪክ እንሂድ። በ3ኛው ቀለበት አልፈህ የደህንነት ቀጠናው ላይ ቁም። እሺ 42 ሰከንድ ቀርቷል። እዚህ ላይ ትንሽ ጊዜ አጥቻለሁ። ጣቴን ተመታው። ምንም አይደለም። በውድድሩ 3 ደረጃዎች ቀርተውሃል። በሚቀጥሉት 42 ሰከንዶች ውስጥ ካጠናቀቅ ያ ገንዘብ ምን ያደርግልሃል? ህይወቴን ይለውጠዋል ሰውዬ። ለወላጆቼ ብዙ ነገር አደርጋለሁ። ለጤናቸው እቅድ አወጣለሁ፣ ለጡረታቸው እቅድ አወጣለሁ። የእኔ ብቸኛ ትኩረት እሱ ነው እና ይህንን የማደርገው ለእነሱ ነው ሰውዬ። አምላኬ ሰውዬ። ኤሪክ እንዲያሸንፍ በእውነት ተስፋ አደርጋለሁ። ውድድሩ እየቀጠለ ሲሄድ ይበልጥ ይከብዳል። ስለዚህ ትችላለህ ሰውዬ። አመሰግናለሁ ልጆች። ትኩረት አድርግ። ትችላለህ በፈለክ ጊዜ። እሺ ጀምራለሁ። ጀምሯል። እነዚህ መድረኮች ይንቀሳቀሳሉ። እንዳትወድቅ። አስቸጋሪ የሚያደርገው እሱ ነው። ቀላል ይመስላል፣ ግን መድረኮቹ ውሃ ላይ የሚንሳፈፉ እንጂ የታሰሩ አይደሉም። አለፈ። ቀጣዩ የደህንነት ቀጠና። ዋው! እሺ 34 ሰከንድ ቀርቷል፣ ግን በቂ ይሁን አይሁን እርግጠኛ አይደለሁም። ይህ ቀጣዩ ክፍል ብዙ ጊዜ ይበላል። በግልጽ እንደሚታወቀው በእሳቱ ውስጥ መዋኘት አትችልም። ያ ይገልሃል። ስለዚህ ለዚህ ቀጣዩ ውድድር ክፍል ከእሳቱ በታች መዋኘት አለብህ። ጠንካራ እውነተኛ በሆን ደስ ይለኝ ነበረ እና ትንፋሽ ቢኖረኝ ደስ ይለኝ ነበረ፣ ግን ይህንን አሳካዋለሁ ሰውዬ። ወደ ቀኝህ ካየህ የመዋኛ መነጽር ታያለህ። በእሳት ነበልባል ስር ልትዋኝ ስለሆነ እሱን ብታደርገው ይሻልሃል። ለኤሪክ የቀረው ጊዜ ብዙ ሊመስል ይችላል፣ ግን ሊዋኘው የሚገባው ርቀት በጣም ረጅም ነው እና ለትንፋሽ ወደ ላይ መውጣት ካለበት በጣም ወደ ኋላ ያስቀረዋል። 34 ሰከንድ ቀርተውታል። $350,000 በባንክ አካውንት ውስጥ መሆን ወይንም እቶን እሳት ውስጥ መሆን፣ ያ በአንተ ላይ የተመሰረተ ነው ሰውዬ። እንጀምር። ጀመረ። እባክህ እሳቱ ውስጥ እንዳትወጣ። 30 ሰከንድ ብቻ ነው የቀረው። የት ነው ያለው? አላየሁትም። የት ነው ያለው? እዚያ ነው። ተነስ። እሺ እዚህ እስኪወጣ ድረስ አይቆምም። ውጣ። ገመዱን ያዝ። እሺ ቁም። እሺ 17 ሰከንድ ቀርቷል። ዋው! እሺ ለመጨረሻ ውድድር ብዙ ጊዜ የለም፣ ግን አጭር እግሮች አሉኝ እና እነሱ ለሩጫ የተነሱ ናቸው ሰውዬ። እዚህ ጋር ትንፋሽን ሰብስብ። አፉ በውሃ ተሞልቶ እያለ እያወራ ነው። ለዚህ የመጨረሻ ፈተና ይህንን እሳትን የሚከላከል ልብስ መልበስ አለብህ፣ ምክንያቱም በትክክል እሳት ውስጥ ትሮጣለህ። ይህንን ሁሉ ጊዜ እሳቱን ወደ ግራና ወደ ቀኝ ስሸሽ ነበረ። አሁን ግን በቀጥታ ወደ እሳቱ ሮጣለሁ። እና በዙሪያዬ ሁሉ ይሆናል። አይ በትክክል በእሳቱ ውስጥ ትሮጣለህ። ከሚነድ ክፍል አመልጠሃል። ከመድፍ ተተኩሰሃል። ከግዙፍ የእሳት ኳስ ተርፈሃል። አሁን ደግሞ በዚህ የእሳት ኮሪደር ውስጥ መሮጥና ለማሸነፍ ገንዘብህን መያዝ አለብህ። እንዴት ነው በዚያ ውስጥ የሚሮጠው? መልካም እድል። ይህን አድርገው ሰውዬ። ይህ ሰው ድንቅ ነው። ዋው!
ይህ ልብስ እሳቱን ለጥቂት ጊዜ ይከላከላል። ብትለብሰው ይሻልሃል። እና በመጨረሻም እነሆ ጓንቶችህ። ያንን $350,000 አየኸው? አየዋለሁ ሰውዬ። አንድ ከድህነት ቀጠናው ከወጣህ በዚህ የእሳት ኮሪደር ውስጥ ለመሮጥና ገንዘብህን ለመያዝ 17 ሰከንድ ይኖርሃል። ሌላ የሚነድ ቤት ነው። አረንጓዴው ንጣፍ ላይ ሲወርድ ሰዓቱ እንደገና መቁጠር ይጀምራል። እውነቱን ለመናገር ይህ ሰው ይህንን ሁሉ ጊዜ ደፋር ነበረ፣ ግን አሁን በዚህ ቪዲዮ ውስጥ ለመጀመሪያ ጊዜ ገንዘቡን ለማጣት በእውነት እንደፈራ ማየት ይችላለሁ። ብዙ ጊዜ አልቀረም። ያሳካው ይሆን? 3 2 1 እኒህ ጀመረ። ከድህነት ቀጠናው ወጣ። ኦ አደረገው። ኦ ቆይ እየተቃጠለ ነው። አጥፉት። ሄይ እየተቃጠለ ነው። ኤሪክ በይፋ $350,000 አሸንፏል። ሌላ አስደናቂ አደገኛ ትርኢት ፍጻሜ ሰውዬ። ሰብስክራይብ ማድረጋችሁ እንዳትረሱ።